የቱርክ ድራማዎች ተወዳጅ ያደረጋቸው ምንድነው? ልብ አንጠልጣይ ታሪካቸው ወይስ እያንዳንዱን ገጸ ባህሪ ህያው አድርገው የሚጫወቱበት ድንቅ ትወናቸው? መልሱ ሁለቱም ቢሆንም የአክተሮቹ ማራኪነትና የተለየ ውበት ግን ተመልካቾችን ከስክሪን ላይ እንዳይነቀሉ የማድረግ ትልቅ አስማት አለው። ዛሬ በዓለም ዙሪያ በሚሊዮን የሚቆጠር ተመልካቾችን ያፈሩ በማህበራዊ ሚዲያ ተከታይ ብዛት የዓለም ሪከርዶችን የሰበሩና በኢንዱስትሪ ውስጥ በሚሊዮን የሚቆጠር ዶላር ሀብት እያፈሩ ያሉ እጅግ ቆንጆና ተጽዕኖ ፈጣሪ የቱርክ አክተሮችን ዛሬ ላስተዋውቃችሁ። ቆንጅና እንደ ተመልካቹ ነው። ለአንዱ ቆንጆ የሆነው ለአንዱ ደግሞ በተቃራኒ ላያምር ይችላል። ሁሉንም የሚያስማማ ኢንተርናሽናል የውበት መለኪያዎች ግን አሉ። አንደኛው መስፈርት የሰውነት መጠን ለሴቶች ቁመት፣ ደረት፣ የወገብ ቅጥነትና የዳሌ መጠን ሲሆን ለወንዶች ደግሞ የደረት ስፋት፣ የወገብ ስፋትና ቁመት ናቸው። ሁለተኛው መስፈርት የፊት ውበት ነው። የፊት ሚዛን ወይም ሲሜትሪ የሚባለው ሲሆን የቆዳ ጥራት፣ አፍንጫ፣ አይንና ፈገግታን ያካትታል። ሶስተኛው መስፈርት የሰውነት ሚዛን ነው። ይህ ማለት ረዥም እግር፣ ትክክለኛ አቋም፣ ፖስቸርና የተመጣጠነ ትከሻና ዳሌን ያካትታል። አራተኛው መስፈርት ኮንፊደንስ ወይም በራስ መተማመን ነው። አምስተኛው መስፈርት ፐርሰናሊቲ ወይም ኢንተለጀንስ የምንለው ነው። ስድስተኛው ወይም የመጨረሻው ደግሞ ስኪል ኤንድ ፕሬዘንቴሽን ናቸው። እነዚህ መስፈርቶች በትክክል ያሟላ ሰው በሞዴሊንግም ሆነ በአክቲንግ ዘርፍ አሸናፊ እንዲሆን ዓለም ፈቅዳለች። በተወዳጁ ቃና ቲቪ ላይ ከምንከታተላቸው የተለያዩ የቱርክ ተከታታይ ድራማዎች መካከል በቆንጅናቸው ኢንተርናሽናል ደረጃ የተመሰከረላቸው የቱርክ ተዋናዮች አሉ። ለዛሬ የሴቶቹን ብቻ እንመለከታለን። እነዚህ ዓለም የመሰከረላቸው ቆንጆና አማላይ የቱርክ አክተሮች እንመለከታለን። ታዲያ ላይክ፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህንን መስፈርት በትክክል በማሟላት አንደኛ ደረጃ ላይ የተቀመጠችው ሃንዳ ኤሪቼል ናት። ሜትር ከ70 የሆነ እጅግ ረዥምና ፍጹም የሞዴሊንግ ቁመት አላት። ረዥም እግሮቿ፣ ቀጭን ወገቧና የተስተካከለ የሰውነት ቅርጿ በዓለም አቀፍ ደረጃ የፋሽን ብራንድ ዋና ምርጫ እንድትሆን አድርጓታል። ቁመቷ በራሱ ትልቅ ውበት ማህተም ነው። የሃንዳ ውበት በአሁኑ ሰዓት በዓለም አቀፍ ላይ ተወዳዳሪ የለውም። ትላልቅ አይኖቿ፣ ፍጹም የሆነ ከንፈር ቅርጿ፣ ከጉንጯ ላይ ያለው ዲምፕሏ ዋና መለያዎቿ ናቸው። በሁለተኛ ደረጃ ላይ የተቀመጠችው ደግሞ ኬምሪ ባይሰል ናት። ኬምሪ ሜትር ከ60 መካከለኛ ቁመት አላት። እጅግ ረዥም ከሚባሉ ተርታ ባትሰለፍም የሰውነቷ አቀማመጥና መዋቅር በጣም የተመጣጠነ ቀጭንና ማራኪ እንድትሆን አስችሏታል። የቁመቷ ከስክሪን ላይ እጅግ ተናፋቂና ተወዳጅ እንድትሆን አድርጓታል። በሮማንቲክ ድራማዎች ላይ ከረጅም ወንዶች አክተሮች ጋር ስትሰለፍ የሚኖራት የቁመት ልዩነት ለታሪኩ ልዩ ውበትና ሳቢነትን ይጨምራል። ሶስተኛ ደረጃ ደግሞ የተቀመጠችው ንጉሳዊ የቁመት ባለቤት የተባለላት ቱባ ቡክስተን ናት። ቱባ ሜትር ከ70 የሆነ ረዥም ቁመት አላት። ይህ ቁመቷ በቱርክ ሴቶች አክተሮች መካከል እጅግ ተጠቃሚ ከሚያደርጓት ነገሮች አንዱ ነው። የሰውነቷ ቅርጽ ቀጭን ቢሆንም በምትራመድበትም ሆነ በስክሪን ላይ በምትታይበት ጊዜ ያላት ቀጥ ያለ አቋም በሄደችበት ሁሉ ልክ እንደ ንግስት ጎልታ እንድትታይ አድርጓታል። ማንኛውንም አይነት የባህል የቱርክ አልባሳትም ሆነ ዘመናዊ የምሽት ቀሚሶችን በልዩ ግርማ የምታደምቅበት ሚስጥሯ ይህ ቁመቷና የሰውነቷ መመጣጠን ነው። አራተኛ ደረጃ የተቀመጠችው ደግሞ ፌሪያ ኤቪጀን የቡራክ ኦዝጂቪት ባለቤት ናት። ፌሪያ ሜትር ከ60 ቁመት አላት። የሰውነቷ ቅርጽ እጅግ ሴትነት የተሞላና ማራኪ ነው። ቁመቷና አቋሟ ሚዛናዊነት በባህልም ሆነ የዘመናዊ አልባሳት ላይ ፍጹም የሆነ ውበትን አጎናጽፏታል። በአምስተኛ ደረጃ የተቀመጠችው ነስሊሃን አታጉል ናት። ነስሊሃን ረዥም ከሚባሉ ተርታ ባትሰለፍም ሜትር ከ60 የሆነ የተመጣጠነ ቀጭን ሰውነት ቅርጽ አላት። ቁመቷ ከሰውነቷ ክብደት ጋር በጣም የተመጣጠነ በመሆኑ ከስክሪን ላይ እጅግ ቅልጥፍናና ወጣትነት የተሞላበት ገጽታ ሰጥቷታል።
በስድስተኛ ደረጃ የተቀመጠችው ዴሜት ኦዝዴሚር ናት። ዴሜት ሜትር ከ70 ረጅም ቁመት አላት። የቀድሞ የዳንስ ባለሙያ በመሆኗ የሰውነቷ ቅርጽ እጅግ የተስተካከለ ጠንካራና ማራኪ ነው። ይህ ቁመቷና ቀጥ ያለ አቋሟ ማንኛውንም ፋሽን አልባሳት በልዩ ሁኔታ እንድታደምቀው አድርጓታል። በሰባተኛ ደረጃ የተቀመጠችው ኤብሩ ሻሂን ናት። ኤብሩ ሜትር ከ70 ሜትር ቁመት አላት። ስፖርት በጣም የምትወድ በመሆኗ የሰውነቷ ቅርጽ ልክ እንደ አትሌቲክስ የተስተካከለ ነው። የቁመቷና ጥንካሬዋ በታሪካዊና በባህላዊ ድራማዎች ላይ ስትታይ ልዩ ግርማ ሰጥቷታል። በስምንተኛ ደረጃ የተቀመጠችው አፍራ ሳራቾግሉ ናት። አፍራ ሜትር ከ70 ቁመት ርዝማን ያላት ወጣትና ቀጭን በመሆኗ ሰውነቷ አቋም በጣም ሳቢና ዘመናዊ ነው። ረጅም እግሮቿና ቀጥ ያለ አቋሟ በፋሽን ዓለምም ጭምር ተፈላጊ እንድትሆን አድርጓታል። በዘጠነኛ ደረጃ የተቀመጠችው ሀዛል ካያ ናት። ሀዛል በቱርክ አክተሮች መካከል አጭር የምትባል ሲሆን ቁመቷ ሜትር ከ58 ነው። ነገር ግን ይህ አጭር ቁመቷ የራሱ የሆነ የተለየ የውበት ምልክት ሆኗታል። በቱርክ ባህል ቆንጆና ቀልጠፍ ያሉ አጫጭር ሴቶች ናቸው ይባላሉ። እሷም የዚህ ምሳሌ ናት። በአስረኛ ደረጃ ወይም በመጨረሻ የተቀመጠችው ኤልቺን ሳንጉ ናት። ኤልቺን ሜትር ከ69 ቁመት ያላት ሲሆን በጣም ቀጭን የተስተካከለ የሞዴሊንግ አይነት የሰውነት አቋም አላት። ቁመቷ በረጅም ቀሚሶች ሲታይ እጅግ ግርማ ሞገስ ያለው መልክ ይሰጣታል። እንግዲህ እነዚህ አክተሮች ውበታቸው ከጠንካራ ስራ ከማይበገር የትወና ብቃታቸው ጋር በማጣመር የቱርክ ሲኒማ ወደ አዲስ ከፍታ ያሸጋገሩ መሪዎች ናቸው። እነሱ ዝም ብለው ከስክሪን ላይ የሚታዩ ቆንጆ ፊታቸው ብቻ ሳይሆን በሚሊዮኖች የሚቆጠሩ የሰዎችን ህይወት ስሜት በትርክት ማስተላለፍ የቻሉ የጥበብ ሰዎች ናቸው። እነሱ በሚሊዮን የሚቆጠር ሀብትና ዝና በአንድ ጀንበር የመጣ ብቻ ሳይሆን በከፍተኛ ጥራትና ለሙያቸው ባላቸው ፍቅር የተገነባ በመሆኑ ለብዙዎች አርአያ ያደርጋቸዋል። ከነዚህ ቆንጆ ስኬታማ የቱርክ አክተሮች መካከል ለእናንተ ተወዳጅ ማን ነው? በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁ ላይክ ማድረግ፣ ለሌሎች እንዲደርስ ሼር ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ እንደዚህ ያሉ አስደናቂ ታሪኮች ሁልጊዜ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።